የተከበራችሁ እህቶቼ፣ የተከበራችሁ ልጆቼ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን። ወለኔ ይህንን የማንነት ጥያቄ ሲጠይቅ ወለኔ ግብር ለመክፈል እንድብር የሚባል ሀገር ሲሄድ ከ10 ሰው በላይ ውሃ ወስዶበታል። ወለኔ እርጉዝ ሴቶች ወሊሶ ለማምጣት ቱሉ ወሎ ለማምጣት በቀሬዛ ተሸክሞ ለማምጣት አቅም አጥቶ ሕይወታቸው ያለፈ ቁጥር ስፍር የላቸው። ወለኔ መንገድ ለመስራት ተከልክሏል። ወለኔ ጤና ጣቢያ ለመመስረት ተከልክሏል። ይህንን ችግሩ በማወቅ ወለኔ በቋንቋ ከማይገናኝ፣ በባህል ከማይገናኝ፣ በገበያ ከማይገናኝ፣ በሰርግ ከማይገናኝ፣ በለቅሶ ከማይገናኝ ሰው ተለጥፎ ችግሩን ሲቀምስ እስከ ዛሬ ነበረ። የማንነቱም ጥያቄ ያቀረበው በዚህ ምክንያት ነው። ወለኔ ከአዲስ አበባ ሲገባ ሳጥን በመሸከም ናፍጣ በመሸከም በወሊሶ በኩል በቱሉ ወሎ በኩል የ2 ቀን መንገድ እየተጓዘ ነበረ። ይህንን የወለኔ ችግር ያልተገነዘበ ጠንካራ ሰራተኞች የወለኔ ችግር የሚከታተሉ ሰዎች በመቃወም እያጥላሉ ነበረ። እርስ በርሱ እንዲጋጭ ያደርጉ ነበረ። በዚህ ምክንያት ነው የማንነቱ ጥያቄ ባለመመለሱ ለአሁን አዋጁ ክፍል መንገድ ከፈተለት፣ አመቺ መንገድ ተፈጠረለት። ስለዚህ የማንነቱ ጥያቄ ቢመለስ አሁን አዋጁ ያርፍ ነበረ፣ ለቤቱ ይገባ ነበረ፣ ቁርጡን ያውቅ ነበረ። ወለኔ ማለት ጉታዘር ነው፣ ገደባኑ ነው፣ አንድ ነው። በቋንቋው፣ በባህሉ፣ በአመጣጡ አንድ ነው። አንድ የሆነውን ህዝብ አንድ እንዳልሆነ አድርገው ከሌላው ገንዘብ በመቀበል እርስ በርሱ ሲያጋጩት እስካሁን አለ። ጠንካራው ሰራተኛ፣ ለሀገር የተቆረቆረው ሰራተኛ እያጥላሉ መደገፍ ሲገባቸው፣ ከጎኑ መቆም ሲገባቸው እርስ በርሱ እንዲጋጭ እስካሁን ድረስ አለ። ይሄ ሁሉ መንገድ የተከፈተለት የማንነቱ ጥያቄ ባለመመለሱ ነው። ስለዚህ የአገራቸው ከረሱ፣ የአባታቸው የእናታቸው የወገናቸው ችግር ካልተገነዘቡ ለቤታቸው ገብተው ቢቀመጡ ይሻላል። እኛ በባህልም በቋንቋም በሰርግም የምንገናኝ ሰዎች ከጠንካራ ሰራተኛ ከጠንካራ ወንድማሞቻችን ከመንግስት ጎን ተሰልፈን ገንዘባችን እናወጣለን፣ አገራችን እናለማለን፣ ለሀገራችን እንቆማለን፣ ከጠንካራው ሰራተኛ እንቆማለን። የሀገራችን የደረሰበትን ችግር እንገነዘባለን። አገራችን በወለንነቱ በኢትዮጵያዊነቱ አምኖ የሚጓዝ ሰው ነው። አመሰግናለሁ።